ሰላም የኤንቢቴክ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ። ዛሬም በሌላ ቪዲዮ ተመልሰናል። ዛሬ ይዤላችሁ የመጣሁት ኢትዮጵያን ቲዮ ኮደርስ የሚለውን የኢትዮጵያና በአረብ ኤሚሬት ጋር በመተባበር የሚሰጡን 3 ኮርሶች አሉ። እነሱን እንዴት ሬጅስተር አድርጋችሁ እንደምትወስዱ ነው ማሳያችሁ። ቀጥታ ወደ ፕሮሰሱ እንሄዳለን ማለት ነው። እዚህ ሰርች ባር ጋር መጣችሁ ኢትዮ ኮደር ኢትዮጵያን ኮደርስ የሚለውን ሰርች ታደርጋላችሁ። ከዛ መጀመሪያ ጋር የሚመጣላችሁ ምልክት ይሄን ሎጎ ያለበትን ትነኩታላችሁ። ከዛ ስክሮል ታደርጋላችሁ። ከዛ ጌት ስታርትድ ትሉታላችሁ። ጌት ስታርትድ ካላችሁ በኋላ የኢትዮጵያ መንግስት ከአረብ ኤሚሬት መንግስት ጋር በመተባበር የሚሰጣቸው ኮርሶች እነዚህ የምታያቸው 3 ኮርሶች ናቸው። አንድሮይድ ዴቨሎፐር ፋንዳሜንታል፣ ዳታ ሳይንስ ፋንዳሜንታል ኤንድ ፕሮግራሚንግ ፋንዳሜንታል ናቸው። ስለዚህ እኛ ለምሳሌ ፕሮግራሚንግ ፋንዳሜንታልን ኢንሮል እናደርጋለን። በነገራችን ላይ እነዚህ ኮርሶች ሰልጥናችሁ ስትጨርሱ መጨረሻ ጋር ሰርቲፊኬት ማግኘት ትችላላችሁ ማለት ነው። ስለዚህ አሁን በቃ ወደ ቀጣይ ስንሄድ ሎጊን ቱ ኮንቲኒው እንላለን። ከዛ ሳይን አፕ እናደርጋለን። ከዛ ሳይን አፕ ቱ ጎግል ትላላችሁ። ያው በምትጠቀሙበት በስልካችሁ ከሆነ በስልካችሁ፣ በኮምፒውተራችሁ ወይም በፒሲያችሁ ከሆነ ደግሞ በፒሲያችሁ ያለ ኢሜል ከሆነ በዛ ሳይን አፕ ማድረግ ከፈለጋችሁ ሳይን አፕ በዚህ መቀጠታ ማድረግ ትችላላችሁ። እዛ ጋር ከሌለ ግን ያ ኢሜል የምትፈልጉት እዚህ ጋር መጻፍ ትችላላችሁ። ከዛ ሳይን አፕ ማድረግ ትችላላችሁ ማለት ነው። ስለዚህ አሁን የኔ እዚህ ጋር ስላለ ሳይን አፕ ዊዝ ጎግል እለዋለሁ። ከዛ እዚህ ጋር የመረጣችሁትን ኢሜል ክሊክ ታደርጋላችሁ። ያው እንደምታዩት ፕሮሰስ እያደረገ ነው። ስለዚህ ገብቶልኛል ማለት ነው። ከዚህ በኋላ ምንድነው የዩዳሲቲ ወይም የኢትዮ ኮደርስ የሚለውን አሁን ፋንዳሜንታል ፕሮግራሚንግ የሚለውን የሱን ፕሮፋይል ዴቨሎፕ ነው ማድረግ ማለት ነው። ስታርት ማይ አፕሊኬሽን የሚለውን እንነካዋለን። ከዛ እንደምታዩት ሬድ ከለር የሚያሳየው ሪኳየርድ ነው፣ ግዴታ ናቸው የሚላቸው ነገሮች ናቸው፣ ኬሾች ናቸው። ስለዚህ መጨረሻ ጋር ስትጨርሱ ሰሚት ማድረግ ትችላላችሁ ማለት ነው። ስለዚህ በመቀጠል የምንሞላው ምንድነው፣ ለምሳሌ አሁን ናሽናሊቲያችሁ ምንድነው ነው የሚለው ኢትዮጵያዊ፣ ያው እኛ ኢትዮጵያ ስላለ ኢትዮጵያዊ እንለዋለን። ከዛ ሪጅናችሁ የት ነው ይላል። ሪጅናችሁ ደስ ያላችሁን ያላችሁበት መምረጥ ትችላላችሁ። እኔ አዲስ አበባ አደረኩትኝ። ከዛ ፕሊስ ኮንፊርም ዮር ኤጅ ይላል። ኤጃችሁ የመረጣችሁትን ታደርጉታላችሁ ያላችሁበት ማለት ነው። ከዛ እዚህ ጋር ስልክ ቁጥር ታስገባላችሁ። ያው ሪኳየርድ ነው ይላል። እዚህ ጋር የኢትዮጵያን ኮድ እንፈልግና እናስገባለን። እሺ ደርሰናል። ቻው። ከዛ የራሳችሁ ስልክ ቁጥር 9 ብላችሁ 9 ብላችሁ ትጽፋላችሁ። ከዛ ጄንደር ፊሜል ከሆናችሁ ፊሜል፣ ሜል ከሆናችሁ ሜል ትሞራላችሁ። ከዛ ኤጁኬሽን አዝ ኮምፕሊት የጨረሳችሁት ምንድነው ነው። እዚህ ጋር የደስ ያላችሁን የጨረሳችሁበትን ማስገባት ትችላላችሁ። አሁን እያጠናችሁ ያለው ፊልድ ምንድነው እዚህ ጋር ትመርጣላችሁ። የምታጠኑት አሁን እያጠናችሁበት ያለውን ፊልድ። ከዛ what is the name of your education ይላል። የተማራችሁበትን ለምሳሌ እኔ አስቱ ልበለው፣ አዲስ አበባ ሳይንስ ቴክኖሎጂ ዩኒቨርሲቲ ማለት ነው። what is your current employee status ነው የሚለው። ተማሪ ከሆናችሁ ተማሪ፣ በአንኤምፕሎይ ከሆናችሁ አንኤምፕሎይ፣ ይሄ ስቱደንት ልበለው።
ከዛ የስራችሁ ስም ምንድን ነው የምትሰሩት? ያው ተማሪ ስላልነው ስራ አይኖርም። እዚህ ጋር ኤክስፔሪያንስ ነው ያው ነው ስላልነው አሁን እዚህ ነው ኤክስፔሪያንስ እንለዋለን። ከዛ ይሄን ኮርስ የምትወስዱበት የመጀመሪያው ምክንያታችሁ ምንድን ነው ነው የሚል ለምሳሌ እዚህ ጋር ሄልፕ ፕሪፔርድ ፎር ኤ አድቫንስድ ዲግሪ የሚለውን እንነካዋለን። ወይም ሌላም እናንተ የምትፈልጉትን ማድረግ ትችላላችሁ። ይሄ ይሆናል ማለት አይደለም። ይሄን ኮድ ኢትዮጵያን ኮርስ የሚል ገብታችሁ ኢንሮል ለማድረግ ከየት አገኛችሁት? ለምሳሌ እኔ ፍሬንድስ ልበለው። ከዛችን ራይት ታረጋላችሁ ፊኒሽ የምትሉታላችሁ ማለት ነው። ከዛ ኮንግራጁሌሽን የሚል ይልክላችኋል። ከዛ ስታርት ለርን የሚለውን ትነኩታላችሁ። አሁን ወደ ኮርሱ በቀጥታ ገባን ማለት ነው። ስለዚህ ከዚህ በኋላ ምንድነው ኮርሱን ስታርት ማድረግ ነው። ምንድነው ጌቲንግ ስታርት የሚለውን ስታርት እንላለን ማለት ነው። ስለዚህ ኮርሱ ተጀመረ ማለት ነው። ስለዚህ እዚህ ጋር ለምሳሌ የምታያቸው ሙሉ የኮርሶች ናቸው። ይሄ ምንድነው ሌሰን ዋን ጋር ያለው ነው። ከዛ ይሄን ሌሰን ደግሞ ሲጨርሱ ደግሞ ጌት ሄልፕ የሚል አለ። አሁን ደግሞ ሁለተኛውን ደግሞ ሌሰን ትቀጥላላችሁ ማለት ነው። ከዛ ደግሞ ሌላም ሌሰኖች አሉ። እነዚህ ሲጨርሱ ያቸው ሌሰኖች እንደዚህ ናቸው። ኦልሞስት 6 ሌሰኖች 6 ሳይሆኑ 4 ሌሰኖች አሉ። አምስተኛው ሰርቲፊኬት ለማግኘት የምትፈተኑት አሰስመንት ነው። መጨረሻው ሰርቲፊኬታችሁን ኮምፕሊት አድርጋችሁ ጌት የምታደርጉበት ነው ሰርቲፊኬታችሁ ማለት ነው። ስለዚህ በዚህ መሰረት ገብታችሁ ኮርሱን መቀጠል እና መማር ትችላላችሁ ማለት ነው። ግር ያላችሁ ሀሳብ አስተያየት ካላችሁ በኮሜንት ሴክሽን አሳውቁኝ። የዚህ ቻናል ቤተሰብ ካልሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቪዲዮ ለብዙ ሰዎች እንዲደርስ እንድታደርጉ ስል እጠይቃለሁኝ። አሁንም ደጋግሜ የምነግራችሁ እነዚህ ኮርሶች የራሳችሁን እውቀት ዴቨሎፕ ለማድረግ ተጠቀሙባቸው ሰርተፊኬቶች። ምክንያቱም አንድ ቀን የሆነ ቀን ሊጠቅማችሁ ስለሚችል ሰርተፊኬቶችን እየተማራችሁ ጀነራል ኖሌጆችን እንድትይዙ ስል አክብሮት ጠይቃችኋለሁ ማለት ነው። ስለዚህ በዛሬው ቪዲዮአችን ዩዳሲቲ ጋር እንዴት ማለትም የኢትዮጵያ መንግስት ከአረብ ኤሚሬት ጋር በመስማማት ወይም አግሪመንት በመፍጠር ለኢትዮጵያውያን 3 ኮርሶችን የፈቀዳቸውን ውስጥ አንደኛውን ኮርስን ያሳዩዋችሁ። ሌሎችንም በዚህ ተመሳሳይ ኮርሱን መውሰድና ሰርቲፋይ መሆን ትችላላችሁ። በተመሳሳይ ሁኔታ ሌሎችንም መውሰድ ትችላላችሁ። 3ቱንም ደግሞ መውሰድ ትችላላችሁ፣ ይፈቀድላችኋል። ስለዚህ የዛሬው ቪዲዮአችን ይሄ ነበረ። የዚህ ቻናል ቤተሰብ ያልሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ይህን ቻናል ከፍ እንድታደርጉና እንድታበረታቱን ስል ጠይቃለሁኝ። መልካም ጊዜ። ቻው።